ሰላም የተከበራችሁ ቤተሰብ፣ አሁን ደግሞ ወደ መምህራችን ነው የምንሄደው። እርስዎ ደግሞ በተለይ በሱስ ውስጥ የሚገኙ ወንድሞቻችን እህቶቻችን ይሰራሉ ባልሳሳትና፣ እሳቸው ደግሞ መምህር ተስፋ በራ ነው የሚባሉት። ስለ ሱስ ነው የምናወራው ዛሬ። ሱስ በመንፈሳዊነት አንጻር ምን ይመስላል? ሱስ ሲባል እኔው በራሴ ልመስክርና እኔ አሸናፊ ይባላለሁኝና ለ10 ዓመት በሱስ ውስጥ ነበርኩኝ። ሱሱ በሲጋራ፣ በጫት፣ በሐሰስ፣ በሰሸኝነት፣ በመጠጥ አይነት መርዝ ብቻ ነበር አይቀርኝ። ሁሉ አይነት ቀምሻለሁ። በመስተንግዶ ሰርቻለሁ፣ በኮንስትራክሽን ሰርቻለሁና በተለያየ እስከ ራሴን መታነቅ ሄጄ ነበርና እግዚአብሔር ይመስገን። አሁን ግን ያው ከሱስ ውስጥ ዓለም ወጥቼ ለ10 ዓመት እዛ ውስጥ ነበርኩኝና አሁን ወደ 9 ዓመቴ ነው። በስርዓት ቤተክርስቲያን በማዕስባን ተዳርጌ አንድ ልጅ ወልጄ በትግርኛ መጽሐፍ አሸናፊ የሚባል መጽሐፍ ጽፌ በትግርኛ ማለትና አሁን ደግሞ አሹ ሜሪቲብ የምናየው ያለ ነው። እሱንም ከፍቼ በራሴ ያየሁት ሰቆቃ ሌላው ሰው ጋር እንዳይደርስ በጣም ይሰማኛል። የሆነ በቀል በክርስትና እምነት በጣም መጥፎ ነው፣ ግን በጣም የሚበቀለው እኔ መጥፎ ነገር የሚታይ ስለ ሱስ ሲነሳ ነውና ምን ይመስላል? እኔ ያየሁበትን አንጻር አለ። እርስዎ ደግሞ መምህር በተለያዩ ከኔ ይበልጣሉ፣ በትምህርቱም በእድሜው ከኔ ደግሞ እርስዎ የሚለዩ የተለያዩ ሰዎችም ሀሳቡ ያጋራሉ ወይ ደግሞ እርስዎ ጋር መጥተው ይታከማሉ በመንፈሳዊ። እኛም እዚህ ሚዲያ ሳይካትሪስቶስ ሳይኮሎጂ ወይ ሳይካትሪስቶስ የሚባሉ በመንፈሳዊ በሳይኮሎጂም እዚህ እያመጣ እናስተምራለን። በመንፈሳዊ አሁን ነው የምንጀምረው ያለነውና በአጋጣሚ ነው በዓለም ላይ ሁላችሁም ያላችሁ ወንድሞች እህቶች ሱስ የሌለው ሰው የለም እና በመንፈሳዊ አንጻር ደግሞ በምን ሊታከም ይችላል? በምን ችግር ነውና ስለ ሱስ መጀመሪያው እናውራ። ሱስ ማለት ምን ማለት ነው? ከዛው በአንዳንዱ እንትን እንላለን። ሰው ደግሞ ያለውን እንትን አስተዋውቆ ለተመልካቾቻችን ያናግሩልን። በጣም ጥሩ። ሱስ የሚገርምህ የለብኝም እንላለን እንጂ ሳናቀው የብዙ ነገር ሱሰኞች ነው። ያው እግዚአብሔር ማምለክም ሱስ ነው አይደል? ስለዚህ የጥሩ ነገር ሱስ አለ፣ የመጥፎ ነገርም ሱስ አለ። ስለዚህ ቅዱሳን አባቶቻችን በተለይ መናንያን ገድል ያላቸው በእግዚአብሔር ፍቅር ተነድፈው ዓለምን ትውት አድርገዋት በእግዚአብሔር ሱሰኛ ሆነው ወደ ገዳም የገቡ አሉ። ይሄ መጥፎ ሱስ የሚባለው የእነዚህ አባቶች በተቃራኒ ማለት ነው። ኦፖዝ ነው። በቃ እንደዛ አድርገህ ካሰብከው ክፉ ነው ማለት ነው። ይሄኛው በልምምድ ሁልጊዜ የምትጸልይበት ከሆነ የምትሰግድበት ከሆነ ሁልጊዜ እግዚአብሔር የምታስብበት ከሆነ እንዲገለጥ የምትፈልግበት ከሆነ የክፉ ሱስ ደግሞ ክፉ ነገር እንዲመጣ ነው የምትፈልገው ማለት ነው። አይምሮህ ሁሉ ነገርህ በሆነ ነገር ይቆጣጠርሃል እና በሁለት መንገድ አለ። በእርግጥ ሱሰኛ የምንሆንበት አንደኛው ክፉ ሱስ በሃቢቹዋል አክሽን በሪፒቴሽን ወይም በድግግሞሽ ስጋ ይለምደዋል። አንድ ነገር አዳብት ያደርገውና ወይም ይላመደውና ያን አምጣ ይላል በሰዓቱ። ሁለተኛ ደግሞ እርኩስ መንፈስ ነው። በእርኩስ መንፈሱ ብዙ ስላስተማኩኝ ዩቲዩብ ላይ ገብተው ሁሉም ሰው ማየት ይችላል። በድግግሞሹ ግን እንደ ውሎህ ነው። ሰው በሚውልበት ቦታ ላይ በዛው በሚውልበት ስፍራ ላይ ጓደኞቹ ያበላሹታል። ምናልባት አንድ ጤነኛ ሎሚ ወይም ብርቱካን ሁለት ብርቱካን አዘጋጅተህ አንድ የተበላሸ በጣም መጥፎ ብርቱካን ከጎናቸው ብታስቀምጥ ሁለቱንም ያበላሻቸዋል እንጂ ጥሮቹ ብርቱካኖች የተበላሸውን ሎሚ አያስተካክሉትም። ምክንያቱም የተበላሸው ሎሚ ተጽዕኖ የመፍጠር ኃይል አለው። አሁን ይሄን ስታየው በእርግጥ እንዴት ጥሩ ሰው እንዴት መልካም ሰዎችን አይቀርጽም፣ ማነው መጥፎ ሰዎች እንዴት አይቀርጽም ልትል ትችላለህ። እግዚአብሔር ካላገዘው በስተቀር ተአምር ተፈጥሮ ያ ነገር ካልሆነ በስተቀር ሊሆን አይችልም። ስለዚህ ሱሰኛ የሆነ ሰው ሱሰኛ ካልሆኑ ሰዎች ጋር አብሮ ሲኖር ሱሰኛነቱን ያጋባባቸዋል። የታወቀ ነው። ካራራካቸው ግን ሎሚው ለብቻው ያኛው ይሄ የተበላሸው ሎሚ እዚህ ጋር ካረከው ግን ሁለቱም ርቀታቸውን ከጠበቁ ግን ይሄ ብቻውን በስብሶ ብቻውን ይጠፋል ማለት ነው። ያኛው ደግሞ አይበሰብስም። ገብቶሃል? መነካካት የሚባል ነገር አለ። ስለዚህ ችግር የለውም። እሱ ሲጋራ እያጨሰ አብረው ስትቀመጥ የሲጋራው ሽታ በየጊዜው አንተም አዳፕት ታደርገውና የሆነ ቀን ላይ ሲያምጣ ብለህ ሳብ ነው የምታደርገው። ጫትም ከሆነ ሁልጊዜ ሲቅም እንደዚህ ጉንጭን ውጥር አድርጎ እየቃመ በቃ የሆነ ሰዓት ስትበሳጭ ጫቱ ምትጋገ ነው የምትበላው። ሁልጊዜ ቦታው ላይ ከተገኘ ትሳባለህ። ለምን? አንተ ያንን ነገር
እንዲያቆም የነገርከው ነገር ስለማይኖር ማለት ነውና ሱስ በባህሪው ምን ይፈልጋል? ከነገሩ መራቅ ይፈልጋል። መጀመሪያ ከሱስ ከሆነብህ ነገር ስትርቅ መጥፎ ነው። ታዲያ ያልኩ መልካም ሱስ የሚባለውን ተዋው። በዚህ ጋር ከጎኑ መራቅ አለብህ። ለዚህ ነው ክርስቶስ በዚህኛው ቦታ ፈተና ሲያደርሱባችሁ ወደዛኛው ፈተና ከተማ ሽሹ ያለው። መሸሽ አንዳንዴ መድኃኒት ነው። መራቅ መድኃኒት ነው። መጋፈጥም መድኃኒት ነው። በእርግጥ ግን የምትጋፈጠው ምንህን ነው? ኑሮህን፣ ህይወትህን፣ ችግርህን እንጂ የምትጋፈጠው መጥፎ ክፉ ነገር ሲመጣብህ ሄደህ አንገቱን አታንቀውም፣ ዘወር ነው። ለምን? ክፉ ነገር የሚያናገረው ነገር ሳለ። ክርስቶስ ምን አለ? በሰው ውስጥ ያለውን ያውቅ ነበርና አያምናቸውም ነበር፣ ይሸሻቸው ነበር ይላል። ያ ማለት ፈርቷቸው አይደለም። ምን የሚያወሩት ሁሉ ከምንድን ነው? የሚናገሩት ሁሉ ከሌላ ኃይል ስለሆነ ማለት ነው። እዚህ ጋርም ስትመጣ ሱስ ላይ ሱስ ያለበት ሰው የቤት ቴሌቪዥን ይሸጣል፣ የቤት ዲኮደር ይሸጣል፣ የቤት ውስጥ ያለውን ዕቃ የእናቱን ቦርሳ ይበረብራል። ለሱሱ የማይሞትለት ነገር የለም። ለምን? አምጣ ብሎ ያስጨንቀዋል። ዶፓሚኑ ወይም የመጠጡ ወይም ያለበት የተባለው ኒኮቲን እና ዶፓሚኑ የተግባቡ ናቸው። ኒኮቲን ማለት በሲጋራ ውስጥም በመጠጥ ውስጥም በምን ውስጥም ያለ ሱስ የሚያስይዝ ንጥረ ነገር ማለት ነው ኒኮቲን ማለት። ዶፓሚን ደግሞ አንተ ውስጥ ያለ ያስለመድከውን ነገር አምጣ አምጣ የሚልህ ጉዳይ ማለት ነው። ግን ላቋርጡትና መምሪ አሁን ሲጋራ ሲሉ ማለት ነው በሲጋራ ውስጥ ከጽሁፉ ጀምሮ ደግሞ ሲጋራ ማጨስ ይጎዳል ይላል። ከዛው ቀጥሎ ደግሞ እዛ ውስጥ 7557 ኬሚካል አለው። ከዛ ውስጥ ደግሞ እኔ ተማርኩት ነው የምለውና የአይጥ መርዝ አለው፣ የጥፍር ቀለም አለው፣ ቤንዚን አለው፣ ብቻ ብዙዎች አሉ እዛ ውስጥና ይሄንን እያየ እንዴት ነው የሚገባው? በተለይ ደግሞ በመንፈሳዊ ህይወት አንዳንዴ በጣም ይማሩና በተለይ የሚወጣሉ ከመንፈሳዊ ህይወት ወጥቶ በጣም እኔ የሚያሳዝነኝ ደግሞ ከመንፈሳዊ ህይወት ወጥቶ ወደዛ የሚገቡ ሰዎች አሉ። እንዴት ነው መንፈሳዊ እዛው ትምህርት አይሰጥም ወይ ማለት አሁን እኛ ክርስቲያን ተዋረን እዛው አይሰጥም ወይ እንደዚህ ሱሱን እንደሚጎዳ ማለት አንዳንዴ ቤተክርስቲያን ወይ አስተማሪው ያስፈራራል። ለምሳሌ መጠጥ አትጠጣ ይላል። የመጠጥ ጉዳት አይናገሩም። በቃ ግን እንደዚህ ነው የሰጣኝ ነው በቃ ጫትም እንደዚህ ይላል። እና የምን ችግር ነው እንደዚህ እንትን የሚያደርገው? በእርግጥ እንዳልኩ እንግዲህ መጀመሪያ መምህሩ ለምሳሌ ሲጋራ ጭሶ መጥቶ ማስቲካኝኮ አፉ እንዳይሸት ገብቶ ተማሪዎችን ያስተምራል አይደል? የሚያጨስ ተማሪ ካየ ግን ማርክ ይቀንሳል፣ ይቀጣል፣ ያባራል፣ ወላጅ ይጠራል። ሲጋራ እንደሚጎዳ ያውቃል። እሱ እንደተጎዳ እንዲጎዳበት አይፈልግም። እንደገናም ደግሞ ክፍል ውስጥ ማጨስ ክልክል እንደሆነ ስለሚታወቅ ተማሪ እያጨሰ እሱ እዛ ሲቀመጥ የክብር ጉዳይ ይሆንበታል። እኔ እናንተና ክብሬ ውጭ አጭሼ የመጣሁኝ እናንተ እንዲታጨሳላችሁ ነው። ቀጥሎ ደግሞ ትውልድ መቅረጽ አይደል መምህርነት። በመምህር ምሳሌ ላምጣልህ ብዬ ነው። ትምህርት ቤቱም ሊቀጣው ይችላል እና እንዴት ተማሪ እያጨሰ ተማሪዎች ባለጌ ሆነው አንተ እንዴት እንደዚህ ትሆናለህ ይሉታል። ህሊናውም ይወቅሰዋል። አንተ ታጨሳለህ፣ ተማሪዎችም እንደዚህ ሆነዋል፣ ቢያንስ እንኳን ይህን እስኪ ተናገር ስለሚለው ሳይተነፍሳት ሳይናገራት አይወርድም። ዶክተሮች አይተሃል፣ ጫት የሚቅሙ ዶክተሮች አሉ። የብዙ ነገር ሱሰኛ ሆነው ዶክተሮች አሉ። ላቋርጥና አሁን ሪሃብ ውስጥ ያለው 29 ነበር የተወቁትና በአጋጣሚ ሆኖ ከአውስትራሊያ፣ ከጀርመን፣ ከቻይና ከዚሁ ከአዲስ አበባ በኢትዮጵያ ውስጥ ያሉ ብዙዎች ናቸውና ዶክተሮች ነበር። በጣም ነው የገረመኝ። በጣም ሆሮች የተባለ ማለት ነው እና የሆነ የሚወጋል በመርፌ እና እዛ ስናወራ እንዴት ነው እኔ ግራ ገባኝ። መንፈሳዊ አላቅም ነበር ይሄ ሱስ ምናምን አላቅም ነበርና የነዚህ የምን ምክንያት ነው? በጣም ነው የሚገርም። በጣም ከማያውቅ ሰው እነሱን ይብሳሉ። የምን ምክንያት ነው? ምንድነው መሰለህ ትምህርት ነቅተህ ፈልገው የምትማረውም አለ፣ በሽምደዳ የምታመጣውም አለ። ሸምድዶ መጽሐፍትን ወይም የተማሩትን ነገር ሽምድድ አድርጎ ፕሮፌሰር የሚሆን አለ። እንደገናም ደግሞ ፐርፌክትሊ በቃ አስቦበት በትምህርቱ ማህበረሰብን ለመቅረጽ ብሎ ደግሞ የሚማር አለ። ስለዚህ እንደ ወላጅህ ነው። ወላጅህ ጥሩ አድርጎ አሳድጎ አምጥቶ ለትምህርት ቤት ሲያበቃ አንተ የምታሳየው ባህሪ አለ። ግን ትምህርት ቤት ስትሄድ ደግሞ ቤተሰቦች ሌላ አንተ ሌላ የምትሆንበት ሁኔታ ደግሞ ጓደኛ ነው የሚቀይርህ። ስለዚህ ሜቢ ዶክተሮች፣ ኢንጂነሮች ሱስ ውስጥ ገብተው ካያቸው ከዛ ካላቸው ከትምህርቱ በላይ ምን ችግር ሆኖባቸዋል? ሱሳቸው ችግር ሆኖባቸዋል። ስለዚህ ሱስ ብሔር አይመርጥም፣ ሃይማኖት አይመርጥም። ሱስ ከለር አይመርጥም፣ እድሜም አይመርጥም። ሁሉንም ይቆጣጠራል። ምክንያቱም ጉዳዩ የዶፓሚን ጉዳይ ነው። ዶፓሚን የሚባል እንትን አለ፣ ኢንዛይም የምናመነጨው ነገር አለ። ያ ዶፓሚን የሚባለው ነገር ምን ይፈልጋል? ለምሳሌ
ውሃ በተከታታይ ሁልጊዜ ጧት እየጠጣህ የምትወጣ ከሆነ ከቤት ጧት ውሃውን አምጣ ነው የሚለው። ሳትጠጣ ከወጣ ልክ ዕቃ እንደረሳህ ምንድነው ቅር ያለኝ ትላለህ። እንግዲህ በውሃ ነው ነገር ውሃ ምንም አይጎዳም አይደል? ልክ እንደዛ ደግሞ ቆሎ የምትበላ ከሆነ መጠጥም እንደዛው ነው፣ ዝሙትም እንደዛው፣ ሁሉም ነገር እንደዛው ነው። ስለዚህ በትልልቅ ቦታ ላይ ያሉ ሰዎች ያስለመዱት ስጋቸውን ያስለመዱት ነገርና እነሱ መሆን የሚፈልጉት ነገር የሚለያይባቸው በሪፒቴሽን ነው፣ በድግግሞሽ ነው። በጣም ድግግም አንድ ነገር በደጋገምከው ቁጥር ይገዛሃል። አንተ ለሱ ባሪያ ትሆናለህ። መጽሐፍ ቅዱስም እንደዚህ ነው የሚለው። ያ እናንተ ለተገዛችሁ ባሪያ ለሆናችሁለት ነገር ተገዝታችኋል እና የእሱ ነገር ባሪያዎች ናቸው ይላል። ምግብም ሲበዛ ሱስ ነው አይደል እንዴ? ሆድ የመብል ነው፣ መብልም የሆድ ነው። ሁለቱንም እግዚአብሔር ያጠፋቸዋል ብሎ የተናገረውም ለዚህ ነው። ሆድ ሲባል ይሄኛው ሆድ ብቻ አለ፣ ምድራዊ ሐሳብ በአጠቃላይ ሁለቱም ጠፊ ናቸው። አንተንም ይዞ ነው የሚጠፋው ማለት ነው ትርጉሙ። ስለዚህ በፕሮፌሰርም በዶክተርም በየትኛውም አገር መሪነትም ደረጃ ያሉ ሰዎች ሱስ ውስጥ አሉበት። ይሄ ዋና የሚባለውን ሱስ ማለት ነው። ይሄ ሱስ ደግሞ መንፈሳዊ የሆኑ ሰዎች ያሸንፉታል። ለምን? ጸበል ቦታ በሚሄዱበት ሰዓት፣ ቅዳሴ በሚቆሙበት ሰዓት፣ ለጸሎት ሲቆሙ፣ በተደጋጋሚ ቤተክርስቲያን ሲሄዱ ያን ነገር ምን እየሆኑት ነው የሚመጡት? እየረሱት እየተዉት ይመጣሉ። ውሏቸው ማዘውተራቸው እንደገና ደግሞ ቆይታቸው ዲዩሬሽን የሚባለው ነገር በሙሉ መንፈሳዊ ቦታ ላይ ይሆናል። ጸበልተኛ የሚባለው ነገር የመጣው ለዛ ነው። ጸበል ቦታ ላይ 6 ወር 4 ወር 2 ወር ቁጭ ሲሉ ከዛ ሰውነታቸው ከለመደው ነገር ይርቃሉ። አንድ ሳምንት ያንገበግባቸዋል፣ ያንቀጠቅጣል እኮ። አረቄ የለመደ ሰው አረቄ ሲተው እንዴት ነው የሚሆነው? ዲንዲንዲ ነው የሚያደርጉሽ እና አምጣ ነው የሚለው እኮ። ያችን ሰዓት ግን ማለፍ አይፈልግም። ጃኬቱን ሸጦ እንደው የውስጥ ፓንት እንኳን ሸጦ ቢጠጣ ደስ ይለዋል። ለምን? አምጣ ነው የሚለው እና የምን ባሪያ ሆንክ? አምጣ ለሚልህ ነገር ባሪያ ሆንክ። አምጣ የሚልህ በውስጥ ያለ ሌላ እርኩስ መንፈስ ከሆነ ለሱ ተገዛህ ማለት ነው። ስጋህም ከሆነ ለስጋህ ተገዛህ ማለት ነው። ስሜት፣ ፍላጎት፣ ሌላም ደግሞ ነፃ ፈቃድህ ከሆነ ለሱ ተገዛህ ማለት ነው። የሰው ልጅ ግን የሚገዛለት አንድ ኃይል አለው፣ ፈጣሪ የሚባል ኃይል አለ። ስለዚህ ከሱ ቀማህ፣ የገዛ ሱስህ ከፈጣሪ እጅ ላይ ቀምተዋል፣ ነጥቆሃል ማለት ነው። ግልጽ ነው አይደል? እና ትልልቅ ቦታ ላይ የተቀመጡ ሰዎች ሱሳቸውን ማስጣል እየቻሉ የተማሩት ትምህርት ነፃ እንደሚወጣቸው እያወቁ ግን መራቅ አይፈልጉም። ለምን? አንድና አንድ ነፃ መውጣት የምንችለው ከዚህ ነገር ስንርቅ ነው ብለው አስበው ሳይሆን ይሄን ነገር አምኖ በመቀበል ነው ብሎ የሚያስቡት። መንፈሳዊ የሆነው ህይወት ግን በጣም ጠቃሚ ነው። በጣም ብዙ ሰዎች ያልተረዱት መንፈሳዊ ህይወት ነው። ይሄ ተግባራዊ ክርስትና የሚባል አለ። የእውነት ማድረግ መኖር። ቅዳሴ ለምን 2 ሰዓት ሆነ? እስቲ ይሄን ትመልስልኛለህ? ቅዳሴ 2 ሰዓት ሆኖ ነው ቆመ የምናስቀድሰው። እግዚአብሔር በ1 ደቂቃ አይሰማ? በ2 ደቂቃ አይሰማ? ይሰማል አይደል? ለምንድን ነው 1 ሰዓት ሙሉ ያስፈልገው? ማለት 2 ሰዓት ሙሉ ቅዳሴ ነውና ስጋችን እንዲገራ ስለተፈለገ ነው። ያን ያክል ሰዓት ወገብ እስኪንቀጠቀጥ አሐዱ አብ ቅዱስ ሲባል፣ ተንሥኡ ሲባል፣ ተሰጥኦ መልሱ ሲባል ትመልሳለህ። ስጋ በዛው ምን እየሆነ ነው? እየተገራ ነው። እና ይሄ እንዴት ነው? ኳስ ለማየት 90 ደቂቃ ይቆም የነበረ ሰው ለቅዳሴ ይሰለቸዋል። ምንድነው ምክንያታቸው ሲባሉ ግዕዙን ስለማናቀው ወይም ደግሞ ስለማይገባን ይላሉ። ግን ያ ብቻ አይደለም፣ ለምንፈልገው ነገር ተገዢዎች ነን። አይ ኳስ ትፈልገዋለህ። ኳስን የሚወድ ሰው የኳስ ሱሰኛ ነው። ደስ ብሎት ስለሚያው 90 ደቂቃ እንዴት እንዳለቀ ማያውቀው። ስለዚህ ምኑ እያጠረለት ነው? 90 ደቂቃ እያጠረለት ነው። አለቀ ሰዓቱ ይላል። ቅዳሴስ ይረዝምበታል። ለምንድን ነው የረዘመበት? ሳይፈልገው ስለሆነ። ስለዚህ ለምንፈልገው ነገር በሄድን ቁጥር ለዛ ነገር ባሪያዎች ነን ማለት ነው። ለዛ ነገር ባሪያ ነህ ማለት ይጣፍጣል ማለት አይደለም። መጀመሪያ ደስ እያለ ተወስዶ ትችላለህ፣ ወይም መደበሪያ ታደርገዋለህ። በኋላ ላይ ግን አንተን ተቆጣጥሮ በቃ ምን ይሻለኛል እስከ የሚያጨስ ልጅ ስታገኝ ሄደህ እንዴት እንደምትመክረው ግራ ይገባሃል። በቃ ለምን? ህመሙን ታውቀዋለህ። እንዴት ዕቃ እየሸጡ ሌባ እየሆኑ ሳይፈልጉ ሌባ የሚሆኑ ልጆችን ያውቃለሁ። ሳይፈልጉ ሌባ ሆነው የሰው ኪስ ገብተው የሰው መንግስት መስሪያ ቤት በዝብዘው ለሱሳቸው ማብረጃ ሲሉ የኃጢአት ገንዘብ የሰበሰቡ የኃጢአት ንብረት የሰበሰቡ የኃጢአት ገንዘብ ሰብስበው ደግሞ በላያቸው ላይ የኃጢአት ክምር የሰበሰቡ በጣም ብዙ ሰዎች አሉ። ገንዘቡ እኮ ኃጢአትም ነው የሚያመጣብህ። በላይህ ላይ ደግሞ መቼም ቢሆን ልታነሳው የማትችለው ከባድ የሆነ ጭነት ነው የሚመጣብህ። እና ሁልጊዜ የምንፈልገውን ነገር ብቻ ነው የምንፈልገው እኛ ሰዎች ስንባል። ብዙ ጊዜ የማንፈልገው ነገር ላይ መዋል አለብን። እኔ ልጆቼ ምን አስተምራቸዋለሁ? ከበድ ያለ ነገር አሳያቸዋለሁ። ለምሳሌ ጋዜጣ ማንበብ ይከብዳል። የግብር መጽሐፍ ምናምን ታነባለህ?
ግብር ምን ይጠቅምሃል? አንተው አይጠቅምማ። ስታነበው የሚስብህ ነገር አለ የግብር ወይም ደግሞ የሆነ ሌላ የማይገናኝ የፓርላማ ምናምን እሱን በማየት ትዕግስተኝነትን መለካት። ይሄ የማትፈልገውን ነገር ውስጥህ እንዲለምደው ማድረግ። የምትፈልገው ነገር ብቻ አምጣ ሲል እሱን በሰጠኸው ቁጥር ለዛ ነገር ተገዢ ነው የምትሆነው። መልካም ነገር ከሆነ እኮ ጥሩ ነው፣ ግን የሚሰለቹ ግን የማይጎዱ ነገሮች ላይ ደግሞ ማዘውተር ይሰለቻል። ግን የማይጎዳህ ከሆነ ዝም ብለህ ታግሰህ ያን ባስተማርከው ቁጥር ይሄኛውን እለምደዋለሁ ትላለህ። የጫት መጠጥ ሱስ ለማቆም ብለው ቆሎ የሚበሉ ሰዎችን ያጋጥሞኛል። ምንድነው ስላቸው ቆሎ በጣም ትበላለህ ምን ሆነ ስለው አይ ጫት እኮ ሰሞኑን እኮ እያቆምኩኝ ምናምን ይላሉ። ምንድነው ስለው ይሄኛውን ልክ ሲጋራ አምጣ ሲለኝ ወይም ጫት አምጣ ሲለኝ ይሄን ዘገን አድርጌ እበላለሁ። ውስጤ የጠየቀኝን ነገር መሸወጃ ነው ይለኛልና ሰይጣን አይሸወድም። ይሸወዳል። አንተ ጫት አምጣ እያለህ ቆሎ ስትሰጠው ኧረ ነው የሚልህ። ግን ሀቢቹዋል አክሽን ድግግሞሹ ውስጥ ያለው ዶፓሚን አምጣ የሚልህን ነገር ለመሸወድ ከሆነ እውነት ተግባራዊ ኃጢአት እየሰራ ያለው ያለ ሰይጣን ከሆነ ልትሸውደው ትችላለህ። ስለዚህ መለየት አለበት የሰው ልጅ። ክርስቲያን ከሆነ በተለይ ጸበል ሄዶ ራሱን ቼክ ማድረግ አለበት። ከዛ ደግሞ ሞር አምጣ የሚለውን ነገር በመከልከል እስቲ ምን ታመጣለህ ዛሬ በዚህ ሳምንት ለምሳሌ አላቀምም፣ አልጭስም፣ አልጠጣም፣ በቃ እንዲያውም ይቅርብኝ ብሎ ትጉት አድርጎ ቁጭ በማለት ራሱን ቼክ ማድረግ። እጸናለሁ አልጸናም፣ እችላለሁ አልችልም፣ አቅም አለኝ የለኝም ብሎ ቼክ ማድረግ። ኖ አይ አልችልም ብሎ ተነስቶ የሚሄድ ከሆነ ከሱ ውጭ ሌላ የሚገዛው ኃይል አለ ማለት ነው። አሁን ላቋርጡት መምሪያ በተለይ ጫት በተለይ በኢትዮጵያ ከኢትዮጵያ ማረልም ከአፍሪካ በጣም ጫት በተለይ አዲስ የሆነ ጥናት እያዩ ነው። በጣም እየሰፋ ደግሞ አሁን በጣም እየሰፋ አሁን ደግሞ ያጨቃጭቃል ከክርስትና እምነት ጋር። ጫት ከ22 ፍጥረት የፈጠረው አንዱ እንትን ነው፣ እግዚአብሔር ነው የፈጠረው አይደል? ፍጥረት ነው እሱ። ግን ሰው የማይገባው እዛ ውስጥ አለ። እኔ የተማርኩት ካቲኖና ከቲኖ የምትባል ንጥረ ነገር አለች የምታዛባዎች አእምሮህን የምታዛባ እና ጫት የሚቅሙ ሰዎች ሲፈልጉ እንደ እንትን ያደርጋሉ ማለት አንዴ እንደዚህ ነው አንዴ እንደዚህ ነው። በተለይ በእምነት ጋር ሰው እንደፈጠረው ይናገራሉ። አንዳንድ አስተምሮ ማለት በመንፈሳዊ እይታ ስለምናየውና አይ ጫት ማለት የሐጂ ነው ምናምን ይላሉ ወይ እንትን ምናምን ተብሎ እንደ እንትን ማድረግ እና ከዛም ቀጥሎ ቤተክርስቲያን በመንፈሳዊ ህይወት ምን ታስተምራለች? አሁን እንዳልከው ሱስ ማለት በጣም ሀርድ ነው። እኔ አውቃለሁ በሳይኮሎጂ ስንማር እዛ ሪሃብ ሲገባ እኔ በስነ ስርዓት ነው ከጠዋት እኔ ባንዲ ነው ያቀረጥኩት። በቃ ትገባለህ ተባልኩኝ። በቃ ተውኩት። በቃ የተውኩት እኔ ግን አሳምኘው አይደለም እዛው ገብቼ የተማርኩት ደነገጥኩኝ። አንድ በድንጋጤ ተዋላር ይሄና አሙሬ ይሄ ሰረብሌም ነው ማለት ሰረብሌም ይሄ እዚህ ላይ እንትን የማየው የጫት አምሮን የሆነ እንደዚሁ ሻክላ የሚባል አለ በጥቁር በእኛ ሀገር ጠላ የሚጠጣበትና እዛ ውስጥ እንትኑ ይበረበራል እንደዚሁ ክንክ ተብሎ እንደዚህ ነው አምሮን እንትን የሚለው እና እዛ ገባውን ደነገጥኩኝ። አንዳንድ ሰውም ይመለሳል ወደዛና እዛው ውስጥ ግን በጣም ትሪት ተደረጋለሁ። በጣም ከእናቴ ከአባቴ በላይ በጣም እንትን አድርጎኛል እዛው ነው ማለት ነው። እና በመንፈሳዊ ህይወትስ እንዴት ነው እንደዚህ? አሁን በተለይ በእኛው እምነት አንድ ሰካራም ካለ ይሄ ሰካራም ይተውት ይወገዛል። አንድ ጫታም ካለ አንድ ሴተኛ ዳር ካለች አሁን በዝሙት ውስጥ ምን ትላለና ምን አይነት አስተምራለ ማለት እዛው ቤተክርስቲያን ወጣቶች የሚከታተል ሰው አለ ወይ? ወጣቶች ብቻ አይደለም ትላልቆች። አሁን እኛ የምንሰራው ትዳር ማለት ሀገር ነው። ትዳር ማለት ቅዱስ ዮሐንስ አፈወርቅ እንደሚለው ትንሿ ቤተክርስቲያን ነው እና ሀገር እየፈረሰ ነው ያለው በአጠቃላይ። የሚፈርሰው ደግሞ በምንድነው? በሱስ ነው። አሁን አንድ ትዳር ሂዶ የሚያፈርሰው መጀመሪያው እንደ እንትኑ እንየውና መጀመሪያው መጠጥ ይለምዳል፣ ከዛው ቀጥሎ አልኮል ይለምዳል፣ ከዛው ሲጋራ ይለምዳል። ያ ሴት የማያውቅ ዝሙትን ሴተኝትን ይለምዳል ማለት ነው። ያችን የማታውቅ እንደዚሁ ይቀጥላል። ቀጥሎ ደግሞ ይሄ አልኮል ይጠጣና በትዳር ላይ ትዳር ይጨምራል ማለት ነው። በትዳር ላይ ዝሙት እንትን ማለት ነው። ስለዚህ አሁን በመንፈሳዊ ህይወት በእኛው በዚሁ በሌላም እንደ ኢትዮጵያ ብናየው ሰው ዝም ብሎ ነው የሚያወግዘው። ለምሳሌ ንስሐ አባት እንበለው አንተን በምሰራበት እንደ አምነት አድርገህ አንተን በመሰው ይሰራል። አሁን ማይጾሎት ምናምን ብለህ ነበር። ማይጾሎት ነው ማይጾሎት ሄዶም እዛው ታጥቦ እኔ የማየው ነው። ተመልሰው ደግሞ በጣም አዲክሽን የነበሩ ከዛው ይቀጥላሉ።
መልሰቶ ሱስ የሚባል በሳይንስ በተለይ ማለት እና ወደ ሪሃብ ልመልስና ሪሃብ ሴንተር 12 ሰዓት እንነሳለን፣ ስፖርት እንሰራለን። ከዛ 1 ሰዓት ተመልሰን ደግሞ ቁርሳችን እንበላለን። ከዛ ቁርስ በልተን ደግሞ ይሄ ምንድነው ተክል መኮስኮስ ተክል እንኮሰኩሳለን። ከዛ ተክል ኮስኮስን ደግሞ እንደኛው አንዱ ለ10 ዓመት አንዱ ለ20 ዓመት የነበረ ሱሰኛ እኔ እንደዚህ ነበርኩኝ እንደዚህ ነው ብሎ በራሱ ከዛው ቀጥሎ በሳይንሱ ከዛው ቀጥሎ ደግሞ እንዳንቱ በመንፈሳዊ ህይወት ቄስ ይመጣል። ቴዎሎጂ አለ እዚህ የኛና በቴዎሎጂ መጥተው ሱስ ማለት ከእግዚአብሔር ጋር ያጣላል። አሁን በቅድም ስለ ሌላ አምላክ አታምልክ ማለት ሌላ አምላክ አሉ ተብሎ አይደለም። አሁን ለምሳሌ እኔ ያለ ጫት ምንም አይታይም ነበር፣ ያለ ሲጋራ ምንም እግዚአብሔርም ባላላቅም ቤተሰብ ምናምን አላቅም። እኔ የምታየኝ ያቺ ጫት ያቺ ሲጋራ ያችን ግን እዛ ውስጥ እያለሁኝ ቤተሰብ ይሄ ቶምባህ ምናምን በትግርኛ ነገር ይሄ ዝም ብሎ የማይረባ ምናምን ነው እንጂ የሚለው ታሟል የሚል የለ። ወንድሜ ጠፋ ይላል፣ እህቴ ጠፋች ብትለው አሁን አንድ እህታችን ከትዳሯ ፈርሶ የሆነ ሴሰኝነት ትገባለች። እቺ ሻርሙጣ ምናምን እየተባለ በትግርኛ እንትን አሁን በመንፈሳዊ ነገርም እንደዚሁ ነው ምናምን የሚያዝንልህ የለም ነው የሚልና ለዚህ በእንደዚሁ ነገርም እስከ መጨረሻ አሁን እዛ መልሰተ ሱስ እዛው በሳይንስ መልሰተ ሱስ ማለት አሁን ያገረሻል። ሱስ ማለት ያገረሻል ይመለሳልን። አሁን እስከ ድረስ መሄድ አለበት መንፈሳዊ ህይወት። አሁን አንተ ጸበልም ታጥበው እኔ እንደሰማሁት አንተ የሆነ ብዙ ሰዎችን እንትን አድርገህ እስከ ስጋው ደግሞ መቀበል ታደርሳለህ። ይሄ በጣም የሚደንቅ ነው፣ በጣም እንትን የሚል ነው። እኔ አሁን በሌሎቹን እንደዛ እንዲደረግ ወይ ደግሞ ያንተን ልማድህን እንድታካፍል ማለት አሁን ማይጦሎ ታጥቦ እስከ አሁን ወንድማችን አጎስን እስከ ስውሯ ማርያም ትግሬዎች አማሮች ይመጣሉ ወደ ታጥቦ ግን እዛው ታጥቦ መውጣታቸው አይድኑም። ገብቷል። ወደ ዋናው እንዳልከው ወደ እንትን የሚከታተሉ ሰው አለ ወይ አባት ንስሐ ጋር የሆነ የሚነገራቸው አለ ውስጥ ለውስጥ ማለት ነው። ገብቷል። እንደ አሁን አንድ ሐኪም ሄደ ሲያክምህ ምንድነው የሚያደርግ የሆነ መርፌ ይሰጣል ወይ እንደዚህ አድርገህ እንትን ይደረጋልና ወደዛ የሚገቡትንም የሚከታተል ሰው አለ። በመንፈሳዊ ብቻ ቤተክርስቲያንና ማንጦሎ ታጥብ ስጋው ደግሞ ተቀበል ብቻ በማለት ሰው ይድናል ብዬ እኔ አላምንም። ገብቷል። ምክንያቱ ኢየሱስ በጣም አሁን ለ10 ዓመት ነው ሱሰኛ ነበርኩ። ገና እኩል ነው አሁን 1 ዓመት ቀረኝ ማለት ነው። ግን ያስቸግረኛል። ገብቷል። እኔ አልሄድም። አሁን አንተ መጠጥ ቤት ከገባ እንዳየው ሰላም ብዬ ለ10 ደቂቃ ለ5 ደቂቃ ነው እዛው ከቆየሁ ግን እንዳልከው ነው። ሱስ ማለት በቃ ማለት ይከብዳል። እና ለዚሁ አሁን በምን ምክንያት መፍትሄው ይቅርታ አበዛው እኔ ጥሩ ነው። አንተ እንዴት እንደመጣህ ማወቅ ይጠቅማል። ለምሳሌ እኔ አሁን ለምሳሌ የምሰጥህን ማብራሪያ እኔ የሚሄድበት ማብራሪያ እንትን አካሄድ ነው አይደል? እኔ የሚሄድበት መንገድ የማስተምረው ብዙ ጊዜ እርኩስ መንፈስን እንዴት ውስጣችን እንደነገሰና እሱ እንዴት ማዋረድ እንደምንችል ማስተምረው። ሱሰኛ የሆኑ ሰዎች ደግሞ ሱሳቸው ከምን እንደመጣ በደንብ አድርጌ ነው የማውቀው። በተለይ መጥተው ሲያወያዩኝ ካውንስል ሳረግ የስነ ልቦና ትምህርት ሲሰጣቸው እያወሩ እኔ ምንም ሳላወራ 40 ደቂቃ ሙሉ ዝም ብዬ ሲያወሩ አዳምጣቸዋለሁ። ከዛ ችግራቸው የትኛው እንደሆነ ካነጋገር አውቀዋለሁ፣ ከቤታቸው ታሪክ አውቀዋለሁ፣ ከዛ ከምጠይቃቸው ጥያቄ ከሚመልሱ ሊመልስ አውቀዋለሁ። ስለዚህ ያ ነው አንዱ የበለጠ እገዛ እንዳደረግላቸው የሚረዳኝ ቶሎ ነው የማገኘው ችግሩን። ግን ይህን ትምህርት የሚቀበል ከሆነ ነው እንግዲህ ገባህ አይደለ? አሁን ጫት እንዴት እንደተነሳ ልንገርህና ምሳሌውን ላምጣልህና ሰው እንዴት እንደተሸወደ ላምጣልህ። 2 አይነት ንግርቶች አሉ ጫት እንዴት እንደተጀመረ። አንደኛ በኢትዮጵያ ውስጥ በጣም ከባድ የሆነ ድርቅና ረሃብ መጥቶ ነበር እና በመንግስት ደረጃ በንጉሶች ደረጃ ምን ታውጆ ነበረ? ያገኛችሁትን አረንጓዴ ነገር ብሉ ተብሎ ታውጆ ነበር። ጎመንም የተገኘው የዛን ጊዜ ነው። ጎመን መብላት የተጀመረው እንጂ ጎመን እንደ ምግብ እንደ እህል አልነበረም። እና ያገኙትን ሁሉም የከተማው ሰው ሲበላ ጫት ያገኘው ሰውዬ ጫቱን አግኝቶ ጭንቅላቱ ቀውሶ ተገኘ። ምን በልተ ነው ሲባል ይሄን የበላሁት አለ። እና በጣም ነቃ ብሎ ስራ ሲሰራ ምን ሲል አግኝተውት ከዛን ጊዜ ጀምሮ ይሄ ቅጠል ያነቃቃል፣ ይሄ ቅጠል እንደዚህ ልጅ ያረጋል ብለው ጀመሩት ነው የተባለው አንዱ። ሁለተኛው ደግሞ ጫት የተጀመረው ድሮ ለበሬ ነበር የሚሰጠው ጫት፣ ሰው አይበላውም። በሬ ያንን ሲበላ የደከመ ያረጀ በሬ፣ የተሰበረ በሬ ወይም ደግሞ የሚያለግም በሬ ከሆነ ያንን ቅጠል በደንብ አጎሩ ሲያበሉት፣ እንዲያውም ለበሬ ተብሎ ለብቻው እርሻ ነበረ፣ የጫት እርሻ ግን ለበሬው ነው ለሰው አይደለም። ያንን ሲበላ ይጎብዛል በሬው። በቃ ሲያርስ በቀኑ ሙሉ ቀን እንደ ትራክተር ነው የሚያርሰው። አዎ። ከዛ ምንድነው እንግዲህ ሚስቱ በየቀኑ ምሳ ታመላልስለት ነበር ለገበሬው ተባለ። ምሳ ስታስረፍድበት ጫቱም አብሮ መብላት ጀመረ። በሬውና ገበሬው አብሮ ጫት መብላት ጀመረ ተብሎ የሚነገር ታሪክ አለ።
ብቻ ይሄም ሆነ ይህ ጫት እንዴት እንደተጀመረ አይደለም ዋናው ጉዳዩ። ጫቱ ገብቶ ምን ያደርጋል ነው። የሰው ልጅ እንዲበላው የተዘጋጀ ቅጠል ነው አይደለም? ግን እግዚአብሔር የፈጠረው ቅጠል ነው። አዎ። ቡናስ እንደዛው ነው። ትንባሆስ እግዚአብሔር ፈጥሯቸዋል። የፈጠራቸው ግን እንዲያጭሰህ እንዲያርገህ ብላ ጠጣ ብሎ አይደለም። ግራዋ ትበላለህ? አልበላም። እሺ፣ ሌላ ጤና አዳም ወይም ደመከሴ ምናምን እንደዚህ የሚባሉ ቅጠሎች ትበላለህ? አይበላም። ሁሉም የራሳቸው ተግባር አላቸው። ጫትም አይበላም። በቃ ሰው የሚበላው አይደለም። ስለዚህ ሰው የሚበላው የሆነ ነገር መሆን ስለሚፈልግ ነው። ስለዚህ ሰው መጀመሪያ ባሪያ የሆነው ለጫቱ አይደለም፣ ለሱሱ አይደለም፣ ለሐሳቡ ነው ባሪያ የሆነው። ለፍላጎቱ ለነፃ ፈቃዱ ነው ባሪያ የሆነው። ስለዚህ መጀመሪያ ሪሃቢሊቴሽን ወይም ደግሞ የስነ ልቦና ትምህርት ስትሰጥ ራስን ከማምለክና ፍላጎትን ከማምለክ እንዲመለሱ ነው ማድረጋቸው። የምትፈልገውን በሙሉ ማግኘት የለብህም ነው የምለው የመጀመሪያው ሪሃቢሊቴሽን። ሁለተኛው ሪሃቢሊቴሽን ደግሞ ርኩስ መንፈስ የሚባለውን ነው። ቅድም ነገር ያለው በሱስ ውስጥ የሚከተው ወሰንገላ የሚባል መንፈስ አለ። ወንዶችን ፀጉራቸውን ጭፍርር አድርገው እንዲሄዱ እንደዚህ በቃ ባለዛር ወይም ደግሞ ቃልቻ አውሊያ እንዲመስሉ የሚያደርግ ጭሳጭስ ይወዳል። እጣን፣ ሰንደል፣ ቡና በሚፈላበት ሰዓት ፈንዲሻ ምናምን እንደዚህ ነገር ምናምን ይወዳል። እጃቸው ላይ በጣም ብዙ ነገር ብዙ አሸንክታብ ይወዳል። ግን ዋናው የዚህ መንፈስ ባህሪው ምንድን ነው? ሱሰኛ ነው የሚያደርገው። የመጠጥም ይሁን የሴትም ይሁን የሲጋራም ይሁን የምንም ግን ሱሰኛ ያደርጋል። እና ገላ እንዳትታጠብ፣ ንጽህና እንዳትጠብቅ፣ ዓለም እንድታስጠላ፣ ሰው ሁሉ እንዲደብርህ፣ ተስፋ እንድትቆርጥ እንዳልክ እንግዲህ ራሴ ላጠፋ ነበር ምናምን ብላላ ሁሉ ነገር እንዲያስጠላ ያደርጋል። ሱሰኛ ሰው ያከብራል ብዙ ጊዜ ምናልባት ትህትና ኖሮት ደህና ሲባል እግዚአብሔር ይመስገን ሊል ይችል ይሆናል። ግን ተው ሲባል ይተዋል። በቃ ይሄ ሰውን አለማክበር ነው። ተው ሲባል ካልተወ ለሱሱ ባሪያ ነው፣ ለሰዎች ደግሞ ታዛዥ አይደለም። ስለዚህ ውስጥ ያለው ወሰንገላ የሚባለው መንፈስ የብዙ ወጣቶችን ህይወት ያበላሽ። የሚገርም ብሔር አይመርጥም። አሁን ቃሉ ወሰንገላ የሚባለው ምናልባት ኦሮሚያ ክልል የሚመለክ መንፈስ ቢሆንም ግን ሁሉም ብሔር ውስጥ አለ። ወደ አማራ ክልል፣ ወደ ትግራዩም፣ ደቡቡም፣ ኦሮሚያም፣ መሀል አዲስ አበባም ድሮ እናቶቻችን ቡና እያፈሉ የሚያመልኩት መንፈስ ነው። ይሄ ወሰንገላ የሚባለው መንፈስ ደግሞ በአረቄ ነው መጀመሪያ የሚከበረው። አረቄ ይደረጋል፣ ሳር እንደዚህ ተይዞ ይጎዘጎዛል፣ ምናምን ይመለካል። እና መንፈሱም ሰው ውስጥ ሲገባ በአረቄ ነው የሚገባው። ስለዚህ እንዳለ ወጣቶች በሙሉ የአረቄ ሱሰኛና የመጠጥ ሱሰኛ ነው የሚሆኑት። አይምሮን የማቀወስና የማዞር ባህሪ ያለው። ስለዚህ ይሄ መንፈስ ሲገበርለትም በመጠጥ ከሆነ ውስጥ ያሉትም ሰዎች እሱን ካልጠጡ አይበርድላቸውም። ከላይ ይገለብጣሉ፣ ሽንት ቤት ይመላለሳሉ፣ ድራፍት ይጠጣሉ፣ ሽንት ቤት ይመላለሳሉ። ብሩ ነው የሚያልቀው። ኪስ ውስጥ ያለው ብር ያልቃል። መጠጡም እዚህ አይቀመጥም፣ ድራፍቱ ሽንት ቤት ነው የሚመላለሰው። ግን ሲከፍል ከባድ ብር ነው የሚከፍለው አይደል? እና ወሰንገላ ሁለት አይነት ባህሪ ያለው፣ አንደኛ ቡዳ ከሆነብህ ያለህን በሙሉ ይጨርስባል። መኪናህን ሸጠህ ቤትህን ሸጠህ ሁሉ ሱሰኛ ትሆናለህ። ቡዳ ወሰንገላ ከሆነ በቃ ማለት ልጆችህን ሚስቱ በካርታ በቆማ ላይ ታልሱስ ሚስቱን የሚያስይዛል። ልጆቹን ሁሉ የሚሸጡ አሉ እኮ። ልጄን ታገባታለህ እና ቁማር እንጫወት ብለው ቁማር ተጫውተው ልጃቸውን ለባለሀብት የሚሸጡ ሁሉ አሉ። አለኝ የምትለውን ንብረትህን በሙሉ ያስበላሃል። ቡዳ ከሆነ ያ የሱስ መንፈስ ማለት ነው። አይነ ጥላ ከሆነ ደግሞ በሱስም ውስጥ ሆነህ ግን ሀብት እንድታጣ አይፈልግም። ሀብት ይሰጥሃል። ለሱስህም ሰዓቱን ጠብቀ የምታፈላለት ቡና የምትቅምለት ሰዓቱን ጠብቀ በቃ ያቺ ሰዓት ማንም ሰው እንዲነካባት ፈልግም። በሩን ትዘጋጋለህ ምናምን ቁጭ ብለህ ጫትን እየቃምክ እየጠጣ ምን እያልክ በቤት ላይ ቤት በሀብት ላይ ሀብት ታገኛለህ። እግዚአብሔርን ግን አታውቀውም። ህይወትህ ሁሉ ዓለማዊና ምድራዊ ይሆናል። ገንዘብ አታጣም ለሱስህ። ጥርስህ ባዶ እስኪቀር ድረስ ምናልባት አርቲፊሻል ተክለህ ሁሉ ልትቀም ትችላለህ። አባባሌ ገብቶሃል። መጠጥም ሴትም ከሆነ ሱስ ውስጥ ነው ያለኸው፣ ግን ሀብታም ነህ። ይሄ ደግሞ አይነ ጥላ ሲሆን በገንዘብ በኩል አይነካህም። ቡዳው ገንዘብም እንድታገኝ አይፈልግም። ዛር ሲሆን ደግሞ ይሄው ደግሞ አሁን ወሰንገላ ያልኩ መንፈስ ደግሞ ዛር ከእናት ከአባት የመጣ ከሆነ ደግሞ አባትም ይጠጣል፣ ልጅም ይጠጣል፣ እናትም ትጠጣለች፣ ልጅም ይጠጣል። መጠጥ ከሆነ ጫትም ከሆነ አባትም ልጅም ሁሉም ቤተሰብም አንድ አይነት ሱሰኞች ይሆናሉ። ዛር ከሆነ ሁሉም ተመሳሳይ ባህሪ ይኖራቸዋል። ማንም ማንንም አይቆጣም። አንተ አትቃም የሚለው የለም። እንካ ነው የምትለው እናትዮ ጫቱ እንዲያርጋ ለልጇ ነው የምትሰጠው። ዛር ሲሆን መጠጡ ይሄ ወሰንገላ የሚባለውና ይሄንን ስጠይቃቸው አዎ እኛ ቤት ውስጥ ይመለክ ነበረ ካሉኝ ቀጥታ ምድር ማድረገው ጸበል እንዲሄዱ ሱባኤ እንዲለምዱ አደርጋቸዋለሁ። ከዛ ያው ሌላ ፕሮሰስ አለው። እዚህ ቦታ ላይ በግል የምታናገረው ነገር አለ። በግል ብዙ ማወያያቸው ነገር እንደ ችግራቸው ባህሪ ጸበል ይዣቸው ሄጄ ክትትል ያስፈልጋል። ካውንስል በጣም ወሳኝ ነው። እደውላለሁ፣ እሄዳለሁ፣ አገኛቸዋለሁ።
እንደዚህ እያደረኩ ነው የምመልሳቸው እና የርኩሱ መንፈስ ሱሰኛ የማድረጉ ጉዳይ ይበዛል፣ ግን ሰው አይረዳም። አይ ሱሰኛ የሆንከው እኮ ምናልባት እናትህ አባትህ ከኋላ ያመልኩ ከነበረ የዛ የሚያመልኩት ነገር ውጤት አንተ ላይ እየተገለጸ ነው ስትለው ኧረ እኔ መንፈስ የለብኝም ይላል። እየቃመ እኮ ነው። ምናልባትም መንፈስ የለብኝም ባይል እኔን አይነካኝም እንኳ ባይል ማለት ነው እንደዚህ ብሎ ነገር የለም ይላል። አያምንም። ይሄ መንፈስ አለ ብሎ አያምንም። ደግሞ መጽሐፍ ያነባል። ኦሹ ራምፓ ምናምን የፍልስፍና መጽሐፍቶች ኤቲስት የሚያደርግ ፓጋን የሚያደርግ መጽሐፍቶችን እያነበበ ቀውስ ስለሚል ሃይማኖት ነክ ነገር እንደ ኋላ ቀር ነው የሚያስበው። ገበሬ የፈለሰፈው እምነት ነው የሚመስለው። ሃይማኖትን እንደ ቁም ነገር አይቆጥረው። ከዛ በህይወቱ ላይ ግን አንድ የሆነ ክስተት ሲመጣ ይላል፣ ይደነግጣል። ከአንተ እንደደነገጥከው ማለት ነው። ከዛ አምላኩን እንዲያውቅ እግዚአብሔር ደግሞ መንገድ ይከፍትለታል። ስለዚህ ሱስ ውስጥ ያሉ ሰዎችን እገዛ ያስፈልጋቸዋል የሚባለው ለዚህ ነው። ብቻውን ሱስ ውስጥ ያለ ሰው በፍጹም አይድንም። ከሰው ጋር ነው የሚድነው። ቅድም ያገግማል አላልክም? ማነው ያገረሻል። እንደገና ለምንድን ነው የሚያገረሻው? ጸበል ሂድ ሲባል ሳይፈልግ ነው የሚሄደው እና እንደዚሁን ተው ሲባል ሳይፈልግ ነው ተው የሚባለው። ሁለተኛ ደግሞ ያለ ኢንፎርሜሽንና ያለ እውቀት ነው ተው የሚባለው። አንተ አሁን ሲገባ በስክሪን ሲያሳዩ አይደለ የገባህ ዋት ያልከው አይደለ ደነገጥክ አይደል? ልክ እንደዚህ በመረጃ ሲሆን እና ሰዎች ደግሞ መጣው አንዴ ሽንት ልጅ ነው ሲወጣ አይ ቆይ እዚያው አመጣላለሁ ፖፖን እያልክ እየተቆጣጠርከው ከሆነ የሚያግዘው ሰው እንዳለ ሲያውቅ እሱም እየበረታ ይመጣል። አለበለዚያ ይሄ አጠገቡ ሆኜ እድናለሁ ብሎ ማሰብ ከባድ ነው። አንዱ ምን አደረገ መሰለህ? መጠጥ ወደ ቤቱ የሚገባው በመጠጥ ቤት በኩል ነው። ሁልጊዜ በሩ ላይ እሱ የሚጠጣ እሱ ቤቱ አጠገብ እንትን አለች ጠላና አረቄ የሚሸጥበት ቤት አለና ሁልጊዜ ቀመስ አድርጎ ገብቶ ከሚስቱ ጋር ይጣላል። ግን ሚስቱ በጣም የዋህና ድግ ሰው ናት። አንድ ቀን እንደምንም ብዬ ዛሬማ በቃ ሳልጠጣ ነው የምገባው ብሎ እንደዚህ ብሎ አይኑ እንደዚህ ከልሎ ገባ ወደ ቤቱ። ሚስቴ ዛሬ አለፍኩት ጠጅ ቤቱን አለፍኩት አላት። ጎሽ የኔ ባል በቃ አሁን በደንብ አድርጌ ቡና አፍልቼ ምናምን አስደስታለሁ አለችው። በቃ ለዚህ ጀግነት አንድ ይገባኛል አለና ተመልሶ ሄዶ አንድ እኮ አደረገ። አንድ ይገባኛል ገባ አይደል? ስለዚህ ሱስህን የምታበርደው ያለ እግዚአብሔር ከሆነ እዛው ላይ ነው ተመልሰ የምትሆነው። ይሄ ሰው ምንድን ያደረገው? አሸነፈው። ምኑን? ሱሱን። ግን በምንድን ያሸነፈው? በእጁን የከለለው እንጂ ልቡን አልከለለው። መጠጥ ቤቱን ላለማየት ነው አይደል? ልቡ እየፈለገ መጠጥ ቤቱን ላለማየት መግባት ራስን ማታለል ነው። መጀመሪያ ከልብ ከውስጥ ማመን ያስፈልጋል። መጀመሪያ ራስህን ማታለል፣ ቀጥሎ ደግሞ ሰውን ማታለል የምትጀምረው ባላመንክበት ነገር ላይ ስትውል ነው። ስለዚህ ሱስን ማቆም የሚፈልግ ሰው ካለ ብቻ ነው የምታድነው። የሚድኑ ሱሰኞች ምን አይነት ናቸው ካልከኝ፣ መዳን የሚፈልጉ ከሆኑ ነው። ፍላጎት ካላቸው፣ የመዳን ፍላጎት ካላቸው፣ ሳይፈልግ በግድ አስረህ ጸበል ቦታ ብትወስደው እዛው ጸበል አካባቢ ቦታ ላይ አረቄ ቤት ይገባል ወይም ደግሞ ጫት ይቅማል። ጅሩ አርሴማ ጸበልተኞች ይዤ ሄድ ነበረ። ጅሩ አርሴማ አካባቢ መጠጥ ቤትና ጠላ ቤቶች አሉ። የዛው ሀገር ነዋሪዎች ናቸው። ለብርድ እየተባለ ያን አረቄ እኮ ያደርጋሉ። ጸበልተኛው እዛ ይጠመቃል። ማነው ሲባል ወሰንገላ ነኝ ብሎ ይጮሃል። እንደገና ደግሞ ጠዋት ሲነጋ ደግሞ ምን ያደርጋል? ሄዶ ደግሞ ማታ አካባቢ ላይ እችን አረቄ ይጠጣል። ለምን ውጣ ሲባል መንፈሱ አልወጣም ይላል። ለምን? ይፈልገኛል። ጠጅና ጠላ አረቄ እየጠጣህለት ውጣ ስትለው አይወጣም። ፍላጎት ነው። መጠጣት ትፈልጋለህ አይደል? ግን ደግሞ መንፈሱም አይወጣም። ስለዚህ መንፈሱ እንዲወጣ መጀመሪያ ፍላጎትህን መተው አለብህ ነው። ግልጽ ነው ማውራ። ስለዚህ ጸበል ቦታ ላይ ያሉ መጠጥ ቤቶች ቢዘጉ ጸበልተኞች የማገገም እድላቸው በጣም ሰፊ ነው። ትምህርት ቢሰጥ ጸበል ቦታ ላይ ስለ ሱስ ሪሃቢሊቴሽን፣ መንፈሳዊ ሪሃቢሊቴሽን ቢጀመር ገባ መንፈሳዊ ሪሃቢሊቴሽን ቢጀመር ቢያንስ የቅዱሳን ምልጃና የክርስቶስም ፍቅር ይረዳቸዋል ብዬ አስባለሁ። ያክብርልን። በዛው አድርገ እንዳልከው ብዙ በተለይ በዛው ውስጥ ሰውን ያስፈራራሉ ማለት ያችንም እንትን እንዳድርግ ይፈራል። ኃጢአት ነው እንደዚህ ነው ብቻ ነው እንጂ እንዳልከው ማለት ነውና አሁን በስርዓትም እንዲያስተምሩ አጋጣሚ ሆኖ የሚከታተሉ ካሉ አስተማሪዎችም ምናምንና እንትን ቢሉ ባያስፈራሩ ሲል አሁን እንደዛ በተለይ ጸበል ሄዶ እንደዚህ ምህለላ ምናምን የሚያደርጉታል። እዚህ ጫት ይሄን ጫት እንደዚህ ነው፣ ይሄን ቡና አጋንንት ይረግፋሉ፣ ይሄ እንደዚህ ምናምን እያሉ ሰዎችን ያስደነግጣሉ። ጭራሽ ይሄ ጀበናውን ምናምን ይሰብራሉ፣ ከቤተሰብ ጋርም ይጣላሉ። እና ይሄ እንደዚህ በስርዓት ቢሆን እንዳልከው አንተ አሁን ለምሳሌ ጫት የዚህ ችግር አለበት፣ አልኮል የዚህ ችግር አለበት፣ ቡና የዚህ ችግር አለበት። ማስተማር ቀስ አድርገህ አሁን
ቤተሰብ ጋር ምን አይነት መምህር ነው የሚባለው? አሁን አብዛኛው ከቤተክርስቲያን ጋር የሚጣሉ አስተማሪዎች ምናምን አንዳንድ አሉና እንደዚህ ይሄ ክል ያስተማረው ነው ምናምን፣ ግን በራሳቸው ነው። አንተ አሁን ለምሳሌ እንደዚህ ታስተማር፣ አንተ ያላስተማርከው የራሱ ትምህርት ሊፈጥር ይችላል። አንተ እንትን ያለው እንደ አክራሪ አይነት ይሆናል ማለት ነው። ስለዚህ ለእንደዚሁም እንደ መዝጊያ ማድረግ እንደዚህ ከዛ ወጥተው የሚያስተምሩ ከዛ አሁን ይወጡና አዲስ እንትን አለ አይደል? አዲስ ተማሪ ከጳጳስ ይበልጣል ምናምን አይነት በቃ እንደዚህ ወጥቶ ምናምን በቃ ተመልሶ እንደሚገባ አለ አይደል? እኔ አገግም ያለው እንደዚህ ጫት በቃ ጫት እኔ ያለከ ምናምን እንትን እያለ የሚያስፈራሩልን እንደዚህ ዘግ እንዲሉ ሌሎችም እንዳይጨነቁ መፍትሄም እንደ መዝጊያው አድርገህ መልካም። እንግዲህ ሱስ ውስጥ ያለን ሰው ማስደንገጥ ጥሩ አይደለም። ለምን መጀመሪያውኑ ዓለም አስጠልተዋል ይቻላል፣ ህይወት አስጠልቶታል። ጫት የሚቅም ሰው ራሱን የናቀ ራሱን የጣለ ወይም ደግሞ መኖር ያስጠላው ሰው ሆኖ እያለ ትሞታለህ ካልከው ደግ አደረገ ነው የሚለው፣ ልሙት አይደል? ስለዚህ በህይወት እንደሚኖር መንገር ነው። እግዚአብሔር ይምርሃል፣ ይሄ ነገር መጥፎ ነው፣ እንደገና ደግሞ ይሄ ችግር ደግሞ የመጣው ከዚህ ምክንያት ነው ብለህ በመንፈሳዊውም በስነ ልቦናውም ከመናፍስቱም አንጻር ስትነግረው ለይቶ ማየት ይችላል። ቤቱ መናፍስት የሚያመልኩ ቤተሰቦች ካሉ ይሄ ነው ይላል። አይ በልምድ ነው ከጓደኞቼ የመጣ ነው ጓደኞቼ ናቸው ይሄን ነገር ያመጡብኝ ብሎ የሚያስብ ከሆነ ጓደኛ ይቀይራል። ግልጽ ነው አይደል? ስለዚህ በአንድም በሌላ መንገድ ይሄን ሰው ትሪት ማድረግ ያስፈልጋል ብዬ አስባለሁ እንደኔ። ግን ደግሞ ከሱስ ያገገሙ ሰዎችም ይሆኑ የቤተክርስቲያን መምህራንም ይሆኑ ቀሳውስትም በዚህ አጋጣሚ መናገር የምፈልገው ነገር ምንድነው፣ ሱስ ውስጥ ያሉ ሰዎችን ትሪት በምታደርጉበት ሰዓት የመጀመሪያው ትልቁ ነገር እንደናንተ ሰው መሆናቸውን አትርሱ። ወይ እናንተ እነሱ ጎልተው ስለወጡ ነው እንጂ እናንተም በራሳችሁ በሌላ ነገር ሱሰኛ ልትሆኑ ትችላላችሁ። ግዴታ መጠጥ፣ ሲጋራ፣ ሴት፣ ዝሙት የሚባለው ብቻ ላይሆን ይችላል። ሰው የሆነ ነገር ባሪያ ነው። ከባርነት መውጣት የምንችልበት ማነው የሚገባን አንድ የሆነ ችግር አለብን። ሁሉም ኃጢአተኛ መሆን አትርሱ። ቀጥሎ ወዶ አይደለም ሱሰኛው ሱስ ውስጥ የገባው፣ መጀመሪያ ወዶ ሊሆን ይችላል። በኋላ ግን መውጣት አይችልም። በጣም ግድ የሆነበት ነገር አለ። አምጣ የሚለው ሰዓት ላይ አጠገቡ ብትሆኑ ታዝኑለታላችሁ። መጠጡም ይሁን ሴትም ይሁን ጫትም ሲጋራም ብቻ ሱስ አለበት የተባለበት ሰዓት ሲደርስ ያ ሰው ካጠገባችሁ እንዴት እንደሄደም አታውቁትም። ስለዚህ የዚህን ሰው ችግር መረዳት ያስፈልጋል ብዬ አስባለሁ። እንደምንም ብላችሁ እናንተ የምትውሉበት ቦታ እንዲውል፣ ለምሳሌ ሙሉ ቀን ቤተክርስቲያን አይመጣ ከነበረ ማታ ማታ ብቻ እንዲመጣ ማድረግ፣ ከዛ ሰዓቱን ማስረዘም፣ ጠዋትም ደግሞ እንዲመጣና ኪዳን እንዲያደርስ ማድረግ፣ ሙሉ ቀን ከሚውልባቸው የመጥፎ ቦታዎች ላይ ሰዓቱን መሻማት፣ ሰዓቱን እየተሻሙ ውሎውን መቀየር ያስፈልጋል ብዬ አስባለሁ። እና ማስደንገጥ አያስፈልግም። ማስደንገጥ አያስፈልግም ሲባል ምንድነው ታስደነግጣላችሁ ማለት ሳይሆን ቃሉ የእግዚአብሔር ቃል በፍቅር መልክ ነው መሰበክ ያለበት ብዬ አስባለሁ። እግዚአብሔር ፍቅር ስለሆነ ትሞታለህ፣ ይሞታል፣ እንደሚሞት ያውቃል። ህሊናው ይነግረዋል። አይደለም ሃይማኖት ያለው ማተብ ያሰረ ቀርቶ ዘላን የሚባሉት ሃይማኖት የሌላቸው በየበረሃው የሚኖሩ ሰዎች እኮ ራሱ አንድ የሆነ ኃይል እንዳለ የሆነ ፈጣሪ እንዳለ ውስጣቸው ያውቃል። ህሊና ትንሹ እግዚአብሔር ነው የሚባለው። ስለሰበካችሁት ጥቅስ ስላወጣችሁለት ወይ ደግሞ የሆነ ትምህርት ማስተማር ስለቻላችሁ ብቻ አይደለም ሱሰኛን መመለስ የምትችሉት። እናንተ የእሱ ጓደኛ መሆን ስለቻላችሁ ነው። ጓደኛ ከሆናችሁት ሰው አለኝ ይላል፣ መለወጥ እችላለሁ ይላል። ለምን መለወጥ አልችልም ብሎ አምኖ ነበረ። እንደገናም ደግሞ ምህረት አላገኝምም ሊል ይችላል። ኃጢአቱ በዝቶበት ከቤተክርስቲያን ሸሽቶም ሊሆን ይችላል። ከዛም ችግሩን እንዴት እንደሚያስወግድ መፍትሄ እየፈለገ አግኝቷችሁ ሊሆን ይችላል። ካስደነገጣችሁት ግን ይሄ ሰው ታጡታላችሁ። አይ እንደዚህ ከሆነማ ይቅርብኝ፣ በቃ ዝም ብዬ ልቀጥልበት ነው የሚለው። ስለዚህ ያለው አማራጭ ትልቁ አማራጭ ምንድነው? ሱስ ውስጥ ያሉ ሰዎችን መጀመሪያ ጓደኛ ማድረግ ሲባል ለመለወጥ ነው። ቅድም እንዳልኩት ዝም ብሎ ሱሰኛ ጓደኛ ይዞ እሱ እዛ ጋር ቢራ ሲይዝ እናንተ እዚህ ጋር ምሪንዳ ስለያዛችሁ አታድኑትም። ኳስ ስታዩ ያን ሰው አብራችሁት ሄዳችሁ ኳስ አይታችኋል፣ እሱም ኳስ ይወዳል። እናንተ የምትወዱትን ደግሞ ማየት አለበት። ቤተክርስቲያን ከሆነ የምትወዱት ቤተክርስቲያን፣ ማህበር፣ ጽዋ፣ ዝክር ወይም ደግሞ ቅዳሴ፣ ሰንበት ትምህርት ቤት ሊሆን ይችላል። እናንተ ቦታ ደግሞ መተው መዋል አለበት። እናንተ እሱ ኳስ የሚወድ ከሆነ ኳስ ቦታ ትሄዳላችሁ። መቼም መጠጥ ቤት አትሄዱም፣ ግን ብዙም የማይጎዳ ቦታ ላይ አብራችሁ ትውላላችሁ። ከዛ ግን እኔ ጋር ደግሞ ና ብላችሁ ደግሞ ትወስዱታላችሁ። እንደዚህ ሲሆን ይሄ ሰው ተፈልጌያለሁ፣ የሚጠቅም ነገር እኔ ጋር ተገኝቶብኛል፣ የምጠቅም ስለሆንኩ ወይም ደግሞ ክርስቶስ ስለሞተልኝ፣ ቤዛ ስለሆነልኝ፣ ዋጋ ስለተከፈለልኝ፣ ከባርነት ይልቅ ልጅነት፣ ከከንቱ ይልቅ ወራሽነትን የተሰጠኝ ደግሞ የፈሰሰልኝ ፍጥረት ነኝ ብሎ ራሱን እንደ ባለ ዋጋ ይቆጥራል።
ክርስቶስ የሞተለት በመስቀል ዋጋ የተከፈለለት እንደሆነ ያውቃል ማለት ነው። ከንቱ የሆነውን ሰው መመለስ የምንችለው በዚህ ነው ብዬ አስባለሁ እንደኔ። እሺ ያው ያክብርልን። በጣም የሚገርም ትምህርት ነበረ። እኔ በወክሌ ረክቻለሁ። እንደዚህ ተገናኝተ በተለይ እንደዚህ ይመሳሰላል። እኔ አንዳንዴ እንደዚህ ሞክራለሁ። አንድ ሁለት ሶስት ልጆች ከሱስ እንደዚህ አስወጣለሁና መከራ አገልግሎት ሰጣለሁና እንደዚህ ያው ሲያማክሩኝ አጋጣሚ እንዳልከው ይጨነቃሉ፣ ቤተሰብ ያስጨንቃቸዋል። ሌላም እንደዛ ስለሆነ ይጠይቁና በጣም የሚያረካ መልስ ነው የመለስክልኝ። ያው ያክብርልኝ መምሬ። እሺ በአክብራት ቤተሰብ አሹ ሜሪትብ ምስ መምህር ተስፋይ አበራ ነበረና ጻንሒት ነዚ ምስ ነይሩ ብዙሕ ትምህርቲ ሃምልቃሰምኩም በዓል ሙሉእ ተስፋየ بالقصل تمرتي انتس لاود سوادي خينا انتس بالتفلالي انتس بلاي فيديو كنغنو مينا خال اي غزيله بطعمي انا مسكن بطعم عوي تمرتهم تمرهم بطعمي دسيمني انا بوكلي بطعم رخيعيه تفلالي اول فللو احواتكم بيتسوهم هم تمرنا لمهرنا كندنا قصوم اي كغبانا قسبينا لاو لغبو كنوسدو يغبانانا نورنا صانحت نزي مسل نيرو ያው አሽሜር ዩቲዩብ ከዝለ ካውኻቱም ሓገዝ ይደሊ ሳብስክራይብ ሼር ላይክ ላጎርኩም ለኹሉ ይሰብል ክባጻሕ ጎሮ ኣብ ቀረባ ግዜ 10000 ሓምጡቲና በዓል ሙሉእ ተስፋይና ነورنا صانحት ነዚ መስል ነይሩ ሰላምን ፍቅርን ክልወዲ ሰብ ሰናይ ንዓኻቱም ሰናይ صانحት